ሰሚ ካለ ዛሬም ልናገር፣ ሰሚ ካለ የመስማት ግዴታ አለባችሁ። ደግሞ ስሙ፣ የሚጠቅማችሁን ነገር ነው ማወራው። ህወሓት ከፍተኛ የሆነ ሴራ ያለባት በረሱ በትግራይ ህዝብ ላይ የረሃብ አደጋ ደቅና አፍና ይዛ ለፖለቲካ መጠቀሚያ ሲሆን አደባባይ የምታወጣ በጣም ነቀርሳ የሆነ ግሩፕ ነው። የትግራይ ህዝብ ራሱን ከህወሓት እንዲያላቅቅ ጥሬን አስተላልፋለሁ። ምንም ቁማር አያስፈልግም። ማንም እንዲራብ አልፈልግም። ማንም የኦሮሞም የትግራይም የአፋርም የጋምቤላም በኢትዮጵያ ውስጥ ረሃብ ማንም እንዲራብ አልፈልግም። ለረሃብ ለተጎዱ ወገኖች መድረስ ተገቢ ነው። እግዚአብሔር የሚወደው ጽድቅ ስራ ነው። ያንን የረሃብ አደጋ ግን ለፖለቲካ መጠቀም አሪዮስነት ነው። ከአሪዮሶች ጋር ረሃብ ከጋፈጡ ነው ወደ ረሃብ ከከተቱህ ከአሪዮሶች ጋር ሆነ እነዛን አሪዮስ ረሃብ ውስጥ የከታቸውን ሰዎች እንረዳለን ብሎ የሚንቀሸቀዥ ቲክቶከር ምናምን ካለ እሱ ስማይ ነው። አብዛኛው እንደምታዩት ኮይል ለቀማና አብዛኛው ዝም ብሎ ሀሸሸ ገዳም የሚውል ነው የተመለከትኩት ነው። አብዛኛው የዕለት ጉርሱን ፈላጊ ነው። ቱ ቢ ኦነስት በቃ ምንም ማድረግ አልችልም። የዕለት ጉርሱን ፈላጊ ነው ቲክቶክ ላይ ያለው። ለዛም ነው የቲክቶክ ፖለቲካ ያዋጣም የማስበው። የኢትዮጵያ ፖለቲካ በቲክቶክ የሚመራ ይመስለኛል። የብልጽግና ወይም ደግሞ ይሄ ኦፒዲዮ የምትሉት ኃይል ልክ እንደ ህወሓት አስኳል ለመሆን አስቦ እየተሽመደመደና እየወደቀ ነውና ብልጽግና ወይም ደግሞ ይሄ አስኳል የሆነው የሲም ካርድ እንደሚባለው ማለት ነው። ሲም ካርድ የሚባለው የኦነግና የኦህዲድ ወይም ደግሞ የኦሮሞን ህዝብ ወክላለሁ ብሎ የተቀመጠው ቡድን ይሄ እንደ እሳት እንደነካው ቅቤ እየቀለጠ እየወረደ እየወደቀ ነው ያለው። አላወቁትም እንጂ እነሱ እዛ ደረጃ እየደረሱ ነው። ሀገር ይዞኛ ላይ እንዳይወድቅ ሀገር የወደቀ ጊዜ መከራ ስለሆነ ሁሉም ኢትዮጵያዊ በትኩረት እንዲመለከተው ጥሬን አስተላልፋለሁ። ሁሉም ኢትዮጵያዊ በትኩረት እንዲያየው። ረሃብ አደጋን በትግራይ መጣ ብሎ ትላንትና ከትላንት ወዲያ ከ3 ቀን በፊት ቲክቶከሮችን ሰብስቦ አስገብቶ ትሬሊንግ ሰጥቶ በሽብርትነት የከተታቸውን አስገብቶ አውጥቶ በአደባባይ ሸሸ ገዳሜ እያለ ገንዘብ በአየር ላይ ያሰበስባሉ ይላል። ከዚህ ደግሞ ሶሻል ሚዲያ ላይ ያለው ዲያስፖራ እኔ እንዴት እንደሚሰለጥን ባይገባኝም ምን እየተደረገ እንዳለ እያወራን እየተናገርን ነው። ምንም የእናንተን ጊፍት የእናንተን ነገር ምንም አልፈልግም። ግን እውነቷን ያችን ሀቋን የሚጎልባችሁ አይኖርም። ብትሰሙኝ የሚጎልብኝ ነገር ይኖራል ስለምናገር። ምንም ይጉደልብኝ ብዬ ግን ስናገር ያለችውን ሀቋን ለክሬ ነው ማስቀምጠው። ለማንም ለምንም ብዬ አንዲትም እርምጃ አልራመድም። ሴራና ክፋት አለው ከበስተጀርባ የሚሰራ ነገር አለ ብዬ ስናገር ይህን ነገር ወደ ጎን በማድረግ ገንዘባችሁን በተለያየ ስትረጩ የነበራችሁ አብዛኛቸው የትግራይ ልጆችም ስታለቅሱ አይቻለሁ። እኔም አልቅሻለሁ። በትግራይ ባለው ረሃብ፣ ደብረ ብርሃን ላይ ባለው ረሃብና ችግር ስናለቅስ ነበር፣ እያለቀስን ነው። ወለጋ ላይ በተፈጸመው ግፍና በደል ከአዲስ አበባ ላይ በተፈናቀሉት ሰዎች ስናለቅስ ስናነባ ነበር። ልክ እንደ አማራ ማንም በችግር የሚደሰት የለም። ኢትዮጵያዊ ስለሆንኩ ማለት ነው። በዛ ላይ አማራ ነኝ። አማራ ደግሞ ስብዕና አለው። አንገቱን ደፋ ያደርጋል። ይሉንታ የሚባል ነገር በውስጣችን ስላለ ማለት ነው። ከዚህ ከተጠማጠመ ነገር ውስጥ መውጣት የምንችለው የሰለጠነ ጭንቅላት ያላቸው ፖለቲካውን መረከብ የሚችሉ ማስተዋል የሚችሉ ሰው ወደፊት ይምጡ ብለን ስንናገርም ከዛ አንጻር ነው። ያንን ወደፊት ማምጣት ካልቻለና ወደፊት መራመድ ካልቻለን የምንከፍለው ዋጋ የበዛ እንደሚሆን ስለምረዳ ማለት ነው። ዛሬ አቶ ወርቁ አይተናው ከቲክቶከሮች ጋር ወርዶ አይቻለው። አባታችን ወይም ደግሞ አባታቸውን እንኳን ከአንተ ምንም አልፈልግም፣ ምን ታደርግልኛለህ? ከአንተ ምን እፈልጋለሁ? የነዚህ ሶሻል ሚዲያ ላይ ላሉ ለሚሳደቡ፣ ለሚያንጋጥጡ፣ ምን ለሚሉ አባታቸው የሆንከው የአማራ ህዝብ በተለያየ ጊዜ ከአማራ ህዝብ ላይ በሰበሰብከው ገንዘብ ሌላ ምንም ተአምር የለውም። ህወሓት በነበረችበት ሰዓት በተለይ በጣም በርከት ያሉ ባለሀብቶች ከጎጃም አካባቢ ወጥተዋል። ከአማራ ክልል ከጎንደር የሚወጡ አሉ። ግን በጣም ተጋኑ የወጡት ከጎጃም አካባቢ ነው። ይሄን እናውቃለን። ሆቴል የከፈታችሁት እናንተ ናችሁ። ከህወሓት ጋርም ተጣምራችሁ ሰሮች የነበራችሁ እናንተ ስለነበራችሁ ማለት ነው። ይሄንን ያለው ውንብድናችሁን ወደ ጎን አድርጋችሁ እንደው በቃ የምትውልበትን ቦታ ብትመርጥ፣ እኔ ዱባይ የሆኑ ሲርመጠመጡ ከሚውሉ ሰዎች ጋር ከምትውል ብዬ ማለት ነው። አይኖ እንዴት አድርገህ እንደምታሰድበኝ፣ እንዴት አድርገህ ምን እንደምታደርግ አይኖ እንዳለ ጠንቅ ምን እንደምትሰሪት እንደምትሰራ ጠንቄ ስለማቅ ማለት ነው። ይሄን የአማራን ህዝብ መርዳት ከፈለክ እኔ ወርቁ አይተነው
እንደ ብልጽግናና እንደ ህወሓት የህወሓት የትግራይ ህዝብ ላይ እንደሚቀልደው ብልጽግና ደግሞ የአማራ ህዝብ ላይ ደብረ ብርሃን ላይ አፍኖ እንደሚቀልደው የኦሮሞ ህዝብ ላይ እንደሚቀልደው ወርቁ አይተነው በአማራ ህዝብ ላይ አትቀልድ። እርዳታ ረዳ ብለው እዚህ ሶሻል ሚዲያ ላይ ሲጨፍሩ የሚውሉ ሰዎችን ተመልክቻለሁ። እርዳታ አልረዳህም። መርዳት ብትፈልግ እንዴት አድርገህ መርዳት እንዳለበት ታውቀዋለህ። ቲክቶከር ላይ ለአንድ የሆነች 100,000 ብር ብትሰጠው መሸከም የማይችል አንድ የደቀቀች ታኩር የሚባል አለሌ የጨሰ ዱርዬ ብድግ አድርገህ 5 ሚሊዮን ረዳሁት ምናምን ቀናት አይደለም። ያ ገንዘብም እንዳይገባ ታግዷል። እና ምንድን ነው በቃ መታወቅ አውቀናል እኮ ፋኖ ተነስቶ ዋጋ ምናምን ብለህ ስትናገር በሞራል ሳይ ነበር። 3 ሚሊዮን ፋኖ አደራጃለሁ ምናምን ስትል ሳይ ነበር። ጀግንነት ስትገልጽ ሳይ ነበር። ምንድነው ዛሬ አርመጠመጠ? ለራሴ ግራ ገብቶኛል። ሴራ ውስጥ እንዳለህበትም ራሱ እየጠረጠርኩ ነው። እና በጥንቃቄ እንደምናይህ አማራዎች በጥንቃቄ እንደምናይህ እንዲገባ ነው እየነገርኩ ያለሁት። አትርመጥመጥ። በቃ ይሄ የወንድ ልጅ ኮስተር ያለ የወንድ ልጅ መልእክት ነው። ለወርቁ አይተነው አትርመጥመጥ። እንድትርመጠመጥ አንፈቅድልህም። ተርመጥምጠህ የአማራን ህዝብ ስም እንድታስጠራ አንፈልግም። ከዛ አንጻር የሚደረጉትና የሚሆኑትን ነገሮች በሙሉ እንደምትከታተል እንደምታውቅ ነው። ከዛ በህዝብ ላይ የሚቆመረውና የሚሰራው በትግራይ ህዝብ ላይ በአማራ ህዝብ ላይ ቲክቶከሮች እዚህ ሶሻል ሚዲያ ላይ ያሉ ቲክቶከሮች ምናምን የሚያወናብዱት የሚሰሩትን በሙሉ ጠንቅቀን እንደምንረዳና እንደምናይ ማን ከምን አንጻር ምን እንደሚናገር ጠንቅቀን እናውቃለን። በህዝብ ደም፣ በህዝብ ረሃብ፣ በህዝብ መከራ በተለይ በትግራይ ህዝብ ከትግራይ ወጣው የሚለው ህወሓት ለትግራይ ህዝብን የቆምኩት የሚለው ህወሓት በአንድ ሌሊት ረሃባቸው ብሎ አደባባይ ፎቶቸውን አውጥቶ ቲክቶከሮች ከብልጽግና ጋር ተገናኝቶ በትግራይ ህዝብ ላይ ቁማር ለመቆመር የፖለቲካ ሴራ ለመስራት እንደዚህ ብቅ ሲል እባብ ምን አይነት እባብ እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚከብደው። ይሄ ቲክቶከሮቹ ደግሞ ምናምን ብለው ሲሽካኩ ይሄ የእባብ ከእንቁላል ውስጥ እንደተፈለፈለ እያንዳንዱ እና አዶናይ ታሰሩ ተብሎ ቢቢሲ ዜና ሲሰራ ያስ ቢቢሲውን ዜና ላይ ወርልድ ቢቢሲ ላይ ያሰራው ህወሓት ብልጽግና ነው። ህወሓት ነው። እነ ደረጀ ማን ይሄ ጌታቸው ረዳ ጌታቸው ምናምን ደብረጽዮን ምናምን ልዩነት የላችሁም። የምታስቡትና የምትቆምሩት ከብልጽግና ጋር ሆናችሁ የአማራን ህዝብ ለመስበር የምትሄዱበትን አቅጣጫ ጠንቅቀን እግር በእግር የምንከተላችሁ ሰዎች እናውቃለን። የትግራይ ህዝብ ይረዳ፣ መረዳት አለበት። እደግፋለሁ። እኔም የምችለውን አዋጣለሁ። የአማራ ህዝብ በረሃብ የሚቀጣው በረሃብ ከመሞት በሰይፍ መሞት ይቀላል ያለ መጽሐፍ ቅዱሱ። መረዳት አለበት፣ ይረዳ። ይህንን የረሃብ አደጋ ግን ይሄ ተፈጥሯዊ ሳይሆን ሰው ሰራሽ የረሃብ አደጋ ደብረ ብርሃን ላይ ያሉት ተሰደው እንዲወጡና በረሃብ እንዲቆሉ ያደረጋቸው ብልጽግናና ኦነግ ናቸው። የዋናው ጽሕፈት ቤት ኦነግ በ4 ኪሎ ስለሆነ ይሄ የትግራይ ላይ ተራቡ የተባሉትን ሰዎች የሚያስርባቸው ህወሓትና ብልጽግና ናቸው። ህወሓት አሁን አዲስ አበባ ዘልቃ ገብታለች። ትንሽ ነው የቀራት። የተወሰኑ የተሸከመቻቸው ተሸክመው ለመዞር የሚያስቡ ሰዎች አሉ። ከዚህ አንጻር ነገሮችን ጠንቅቀን እናያለን፣ እንመለከታለን። በህዝቡ ላይ አትቆምሩበት። በውጭ ሆናችሁ የማትረዱ ሰዎች እንደው ዝምታ ራሱ ኬክ ነው። በቃ ዝምታ ካለማወቅ አይኖ ያሳዝናል፣ ያስለቅሳል፣ ያስነባል። ስሜታ የሆናችሁ ግን አንተ እንዲና አንተ እንዲና አንተ እንዲና አይደለም። የችግሩ ማንጭ ማን ነው? ችግሩን አምጪው ማን ነው? መከራ የደቀነው ማን ነው? ይሄ ችግርስ የሚቆመው እንዴት ነው? ሁለት ወደ ኋላ አንድ ወደፊት፣ ሁለት ወደ ኋላ ተጠንቅቀህ እያሰብክ አንድ ወደፊት እየሄድክ ነገሮችን ማየትና መመልከት ተገቢ ነው ብዬ አስባለሁ። ያ ሳይሆን ትግራይ ጥላቻ፣ ጎንደር ጥላቻ፣ ጎጃም ጥላቻ፣ ወሎ ጥላቻ ምናምን የምትል የደነቆረ የኦነግና የህወሓት ፖለቲካ አሁን አይሰራም። ሀቃቋን እያስቀምጥን ነው የምንሄደው። በቤተ ክርስቲያን ውስጥ የገባ ፖለቲካ፣ በብሔር ውስጥ የገባ ፖለቲካ፣ በሃይማኖት ውስጥ የገባ ፖለቲካ፣ እልቂት፣ ግድያ፣ ሞት፣ ዝርፊያ፣ የኑሮ ውድነት፣ ማህበረሰቡ የሚፈልገውን ነገር አልመጥ፣ የሕክምና ጦት፣ አማራ ክልል ላይ ያለው ጦርነት፣ እልቂት፣ የህወሓት ለጦርነት መዘጋጀት፣ የፋኖች መሪ የመሸጥ ወደ አደባባይ ወጥተው ራሳቸውን ለማውጣት የሚሄዱበት አቅጣጫ በሙሉ ጠንቅቀን እናያለን። የአማራ ፖለቲካ ጠንቅቀን እናያለን። እና እያንዳንዷ በተለይ እኔ አሁንም የሆነ የተመረዘ ነገር አለ ጎጃም አካባቢ። እኔ እየተመለከትኩ ነው። አክቲቪስቶቹም እየተቀለበለቡ ነው። ወርቁ አይተነውም እየተቀለበለቡ ነው። የተወሰኑ ሰዎችም እየተቀለበለቡ ነው። በጎጃም ስም የገቡት አክቲቪስቶች ናቸው ተደብቀው አሁን መከራችን እያሳዩ ያሉት። እያንዳንዷን ነገር እንደምናይ
ልታውቁ ይገባል። የጎጃም ጥላቻ በለኝ እንግዲህ ጎጃም ህዝቡ ህዝቤ ነው። መከራውን አይተዋል፣ ጥቁር ለብሷል። መከራውን እያየ ያለው በእንዝላል የፋኖ መሪዎች ነው። ድል ለፋኖ!